ወገኖቼ ባለቤትየው እኮ እንፋታ አለኝ። እርግጥ እሱ ወጋሁ እኔ አልወጣኝም ብሏል። በቀጥታ አላለም እንጂ ብሏል። ከኔ ጋር መዋል ከጀመረ ተንከሲስነትን እየለመደ መጥቶ እንጂ ድሮ የዋህ ሰው ነበር። ይኸው የቀረው ቀኔ አሽሙር ሽሙጥ ነበር። እሱንም ጀምሮላችኋል። ምንድን ነው የሆነው መሰላችሁ? ያው ባለትዳሮች ታውቁታላችሁ። ልክ ተጋብተን መኖር ከጀመረን ቀን ጀምሮ ሳንመካከር መኝታችንን የባል ቦታና የሚስት ቦታ ብለን ርስታችንን እንመዳደብ የለ። በእርግጥ በድሮ ጊዜ እንደሆኑ አልጋችንን እንደ ቀይ ወጥ ክፍሉ መሃል ላይ ጎሊጥ የምናደርገው ስታይል ሳናመጣ በፊት አልጋው ግድግዳ ታኮ በሚቆምበት ወቅት የሚስት ቦታ በግድግዳ በኩል የባል ቦታ ወደ በር ወይም ከግድግዳ ተቃራኒ ነበር የሚሆነው አሉ። ያው ምክንያቱም ድንገት የሆነ ነገር ቢፈጠር ለምሳሌ ሌባ ቢገባ አባወራው መጅረጥ ብሎ የአባወራ መከታ ተግባሩን እንዲያከናውን ነው አሉ። እንደ ዘንድሮ በእግር ጥፍሩ አልጋው ላይ ቆሞ ሚስቱን እየተጠራ አይጣ መጣችልሽ እያለ የሚል ባልነበረ ጊዜ ነው እንግዲህ። እናላችሁማ ይኸው 5 ዓመት በትዳር ስንቆይ የመጀመሪያ ቀን ያስከበርናትን የአልጋ ርስት ተደፋፍረን የማናውቅ ሰዎች ትናንትና ማታ እሱ በጊዜ ተኝቶ እኔ አርፍጄ ልተኛ ስሄድ ቦታዬ ላይ ለሽ ብሎ አገኘሁት። መቼም አንዳንዴም ቢሆን ጥሩ ሰው ሆነ የለ ድምቅ አድርጎ ከተኛበት አልቀሰቅሰውም ብዬ በሱ ቦታ ተኛሁ። ገና ገልጬ ስገባ ቅዝቃዜው ተውኝ። መኝታ ቤት ውስጥ ሂተር አልለኮስኩም እንዴ? የዚህ ሀገር ሰዎች ማታ ንጹህ አየር እየተነፈስን ነው ማደር ያለብን ብለው ጭራሽ መስኮት የሚከፍቱት ታሪክ አላቸው። ማለቴ በኔጌቲቭ 10 ዲግሪ ሴንቲግሬድ እኮ ነው የምላችሁ። ምን እያልኳችሁ ነውና እኔ ለራሴ እየበረደኝ እንቅልፍ ሊወስደኝ ይቅርና ማሰብ ነው የማልችለው። እሱ ደግሞ ጭራሽ እንደሞላለት ሰው በቦክሰር ሁላ ነው የሚተኛው። ይሄንን ለማስታረቅ የኔ ቦታ ከአንሶላ ስር የምትነጠፍ እንደ አንሶላ የሳሳች ማሞቂያ ገዝተን ተከባብረንና አንቺ ተብሽ አንተ ተብስ ተባብለን ነበር የኖርነው። እና ይሄ ከፍተኛ ሴራ አይደለም? ቦታዬን ከነሙቀቱ ቀምቱኝ ለሽ ማለቱ ደግሞ ሳያንስ አተኛኘቱ እንቅልፍ እምቢ ላለው ሰው ደም ሲያፈላ ታግዬ ሸለብ ቢያደርገኝ ሰው ቤት እንግድነት ሄጄ ለመጀመሪያ ጊዜ የማይድን አይነት ስሜት እየተሰማኝ ብንን ማለት መባነኑ ሳይቀር ደግሞ ከትንሽዬዋ የጉንዳን መንጋ ጀምሮ ያላባረረኝ እንስሳ የለም። በህልሜማ ቀጭኔዋ ፀጉሬ የደረቀ ሳር መስሏት ነው መሰለኝ ፀጉሬን ይዛ አንጠልጥላኝ መሬት ርቆኝ ወይ መሬት ያለ ሰው ስል ነቃሁ። ለሽ እሱ ምን አለበት? ሙሉ ሌሊትማ ደግ አልሆነም ብዬ ቀስቅሼው ምን እንደፈለክ በግልጽ ተናገር፣ ከዚህ ሁሉ ለምን አንፋታም አትልም አልኩት። አበስኩ ገበርኩ አይነት ነገር በኖርዌይኛ አኩተምትሞ ሲያበቃ አይኑ ሳይገለጥ ማታ እኮ የምትተኝ መስሎኝ ላክፍሽ ስጠብቅሽ እንቅልፍ ጥሎኝ ነው እንጣዬ ነው ያለው። ጨዋ ሳደርገው ነው ብሎ ደገመው ስላችሁ ለሽ። እሺ እኔ በዚህ ንጋት 12 ሰዓት ለእናንተ ላቃጥር ነጠላዬን አቀብሉኝ ማለት ነበረብኝ? እሱ እኮ እንደተኛ ነው በርስቴ። እና ይሄ እንፋታ ከማለት ቢበዛ እንጂ ያንሳል።